ራሱን ለሚያጠፋ ሰው ምንም አይነት ሀዘኔታ የለኝም። በ2022 ራሴን ላጣ ነበር። ላጠፋ ሳይሆን በብዙ ምክንያቶች ራሴን ላጣ ነበር። በ2023 አባቴን አጣሁኝ። ነፍስህን ከደጋጎቹ ጋር ያስቀምጣቸው። በ2024 የምወደውን ውሻዬን አጣሁኝ። ህይወት ደግሞ መንገዱን ቀይር ያደረገችበት ጊዜ ነበር። የሚገርም ጊዜ ነበር። በ2025 ሀገሬ ሊገባ የባልየውን ቤተሰቦች ልጅ የምኔን ሰብስቤ ሀገሬ ሊገባ 11 ቀን ሲቀረኝ ባልየው ሌላ እንደነበረችው ሌላ እንደወደደና ወደ ሌላ እንደሚሄድ አርድቶ ኤክስ አረገኝ። ከዛ በኋላ የተፈጠሩት ነገሮች የድንጋጤ ምንድን ነው ምናምን ግራ የሚያጋቡ ነገሮች ሀገሬ ገብቼ እናቴ ላይ ጉል አረጋት ነበር። በንጋታው ሆስፒታል ሁሉ ነገር ሸዳውን አረገ ሰውነቴ። የማይጠበቅ ነገር ነው። አንዳንዴ አራዳ ነኝ፣ ብልጥ ነኝ፣ አሪፍ ነኝ ምናምን ብዙ የሚታሰብ ነገር አለ። ግን ሰው እንዳሰበው አይደለም። ግን በዚህ መንገዶች በሙሉ በጣም የሚገርመው ነገር ራሴን እያገኘሁኝ ነው። በጣም ነው ደስ የሚለው። ራሴን ተጠያቂው ራሴ ተጠያቂነትን ለራሳችሁ ስታደርጉ የተፈጠረው ነገር ብትበደሉ፣ ብትበድሉ፣ ብታጠፉ፣ ባታጠፉ ሁሉ ነገር ምክንያቱ ራሳችሁ እንደሆናችሁ ስታውቁት እግዚአብሔር መጽናኛውን ይሰጣችኋል። ወይኔ ምክንያቱ ይገባችኋል። ዛሬ ጠዋት እንዴት እንደዚህ ሆነ ምናምን ብላችሁ ታለቅሳላችሁ። ምሳሳ ላይ አሃ ምናምን ትላላችሁ። ማታ ላይ ትስቃላችሁ። እንኳን የሆነ እናመሰግናለን ምናምን ትላላችሁ። በቃ አንዳንዴ ኃላፊነቱ የራስን መስቀል ራስ ስትሸከም ሁሉ ነገር የሚደርሰው ለራስ ለአንተ ለምትማረው ለምትሆነው ነገር እንደሆነ ስታውቅ መጽናኛው ይሰጣችኋል። ምክንያቱ ይነገራችኋል። በጣም የተለየ ህይወት ይጣፍጣል። እየጣፈጠ ስትደሰቱም በጣም ነው የምትደሰቱት። የምር ስታዝኑም በጣም ነው የምታዝኑት። ህይወት በጣም ታምራለች። በእውነት ህይወት በጣም ታምራለች። እና መስቀላችሁን ራሳችሁ ተሸከሙ። እጅ አትጠቁሙ። እጅ መጠቆም ምንም ዋጋ የለውም። ምንም የትም አያደርስም። የትም ሪቬንጅ እልህ ምናምን እንደዚህ ምናምን የትም ልክ ይሄ በቃ የራሳችሁ ራሴ ነኝ ተጠያቂ፣ ለዚህ ነገር ራሴ ነኝ፣ ለህይወቴ ራሴ ነኝ ተጠያቂ ስትሉ ምክንያቱ ነገሩ ሁሉ ነገር እየገባችሁ ይመጣል። ህይወት በጣም ታምራለች። በእውነት ህይወት ታምራለች። ህይወት በጣም ታምራለች። ከዛ በኋላ